የማንነት ጥያቄዎችና የየራሳችን እውነተኛ ምላሾቻችን ስለ ራስ ባህሪና ስነ ልቦና የጠራ እይታ እንዲኖረን ከማድረግ ባሻገር በሕይወታችን ለተከሰቱ ምላሽ አልባ ጥያቄዎቻችን ከነመፍትሄው ምላሽ የሚሰጡ ናቸው። የራሳችን ጥፋት ሳይመስሉን በሌላው ላይ ጣት የቀሰርነው ተጠያቂነቱን ወደ ራሳችን ሊያመለክቱ ይችላሉ። በራስ ላይ የሚሰሩ የባህሪና ስነ ልቦና መሰረቶች እኛ ውስጥ መስተካከል ሲጀምሩ እንዲገጥመን የማንፈልጋቸው አሉታዊ ክስተቶች ወደ ራሳችን መግቢያ ቀዳዳ ያጣሉ። ለዚህም ነው ከሁሉ የሚቀድመው የራስን እውነተኛ ማንነት ማወቅ ነው የሚባለው። ሁሉም ነገር ከራስ ይጀምራል። ራስን ለማወቅ ደግሞ ጥያቄዎች ሁነኛ መሳሪያዎች ናቸው። ዛሬም ከትላንት የቀጠልነውን በሰልፍ ኮንሰፕት ኮሽነሪ ውስጥ በቫሊዩ ቢሊፍ እና ጎል ውስጥ ስር የሚመደቡ የመጨረሻ ጥያቄዎችን እናነሳለን። ቀጥታ ወደ ጥያቄው እናምራ። እንቅልፍ ያስቸግረኛል? እንቅልፍ ማስቸገር ከጀመረኝ ምን ያህል ጊዜው ነኝ? አልጋዬ ላይ ተኝቼ እንቅልፌ ከመውሰዱ በፊት በአእምሮዬ የሚመላለሱ ነገሮች ምንድን ናቸው? አሉታዊ ወይስ አዎንታዊ ነገሮች ናቸው? ከእንቅልፌ በፊት በአእምሮ የሚመጡ ሰዎች እነማን ናቸው? እነዚያ ሰዎች የምትወዳቸው ናቸው ወይስ የምትጠላቸው? እነዚያ የሚመላለሱ ነገሮች ለእኔ ምን ያህል አስፈላጊ ናቸው? ለአንድ ሳምንት ወይም ለአንድ ወር እነዚያን ነገሮች ለጊዜው ተወት ባደርጋቸው ምን ሊከሰት ይችላል? ከመተኛቴ በፊት ስልኬን መጠቀም ወይም ኢንተርኔት መጠቀም የማቆመው ከመተኛቴ ከስንት ደቂቃ ወይም ሰዓት በፊት ነው? ወይስ ስልክህን እያየ እንቅልፍ ይወስዳል? በስልክ የምትጠቀማቸው ፕላትፎርም ምን አይነት ነው? በስልክ ከምትጠቀማቸው ወደ አእምሮ የሚገቡ ድምፅና መልእክቶች ለህይወት ምን ያህል ጠቃሚ ናቸው? ስልክህን የምትጠቀመው መጠቀም ባለብህ ሰዓት ነው ወይስ በደመነፍስና ሱስ ሆኖብህ ነው? በስራ ወይም በሌላ ነገር የምትፎካከረው አካል አለ? ከማን ጋር ነው የምትፎካከረው? ፉክክሩ ላንተ ምን ያህል አስፈላጊ ነው? ካልተፎካከርክ በስራ ውጤታማ መሆን አትችልም? መፎካከርህ በህይወትህ ላይ ተጨማሪ ጫና እንደሆነብህ ተሰምቶ ያውቃል? ተፎካክረህ በመብለጥ ምን የምታገኘው ነገር አለ? የምታገኘው ትርፍ ካለም ያን ትርፍ ሳትፎካከር በራስህ በሌላ መንገድ ማትረፍ አትችልም? የህይወት ግብህ ምንድን ነው? ከህይወት ግብህና ከትዳር የቱ ይበልጥብሃል? ከህይወት ግብህና ከልጆች የቱ ይበልጥብሃል? ከህይወት ግብህና ከራስህ ጤናና ሰላም የቱ ይበልጥብሃል? የህይወት ግብህን ለማሳካት የጀመርከው ሩጫ የራስህን ጤናና የቤተሰብህን ህይወት አደጋ ውስጥ እየከተተብህ እንደሆነ ይሰማሃል? የህይወት ግብህ የቤተሰብህን ሰላም ባስጠበቀ መልኩ ለማስኬድ ሚዛኑን መጠበቅ እንዳለብህ ይሰማሃል? ከተሰማ እንዴት ማስተካከል የምትችል ይመስልሃል? የህይወት ግብህን ማሳካት የምትፈልገው ለማን ነው? ራስህና ለቤተሰብህ ከሆነ ለራስህና ለቤተሰብህ ሁለንተናዊ ደህንነት ቅድሚያ መስጠት የምትችለው እንዴት ነው? በመንፈሳዊ ነገሮችና በመንፈሳዊ ውስብስብ ምስጢራዊ ህጎች ታምናለህ? በበረከትና እርግማን ታምናለህ? የዘራኸውን እንደምታጭድ ታምናለህ? በመዝራትና ማጨድ ውስጥ ያሉ መንፈሳዊ ህጎችና ውጤቶችን ተረድታቸው ታውቃለህ? በአእምሮክ ውስጥ የሚመላለሱ ክፉም ሆኑ በጎ ነገሮች ረቂቅ ዘር መሆናቸውን ታውቃለህ? ታዲያ ብዙ ጊዜ የሚመላለሱብህ መጥፎ ሀሳቦች ናቸው ወይስ ደግ ደጉ ነው? በራስህ ላይ ወይም በቤተሰብህ ላይ በደረሰብህ ጥሩም ሆነ መጥፎ ነገር ይህ የደረሰብኝ ይህን ስላደረግኩ ነው ብለህ በውስጥ ያብሰለሰልከው ነገር ገጥሞ ያውቃል? ይህን ነገር ለሰው ለመናገር አልከበደህም? ክፉም መልካምም ድርጊቶች የጊዜ ጉዳይ ነው እንጂ መልሰው በራስህና በቤተሰብህ በረከት ወይም የቁጣ እርግማን ይዘውብህ እንደመጣ ታውቃለህ? እያንዳንዱ መጥፎ ድርጊት ከመፈጸም በፊት የምትወዳቸው ልጆች ወደ አእምሮ መጥተው ድርጊቱን የተውከው ጊዜ አለ? ካለ አእምሮዬን በመቆጣጠርና ራስህን በመግዛትህ ትልቅ ስብዕና የመጎናጸፍ ልምምድን በአሸናፊነት በመጀመርህ ራስህን በልብ አድንቀህ ታውቃለህ? በነፃ መስጠት ደስታ ይሰጣል? ሰዎች አንተን ሲያዩ ወይም ስምህ ሲነሳ በመልካምነት ነው ወይስ በክፉ የሚያነሱ ይመስልሃል? ወይስ ሌሎች አንተን ለሚመለከቱበት እይታ ደንታ የሌለ ሰው ነህ? ለየትኛውም ስራ ውጤቱን በአስቸኳይ ትጠብቃለህ ወይስ ትታገሳለህ? እውቅና የምትፈልገው ከራስህ ነው ወይስ ከሌሎች? የስራህን ውጤታማነት የምታረጋግጠው በስራ ኳሊቲ ነው ወይስ ሌሎች በሚሰጡ እውቅናና ጭብጨባ ነው? አድናቆት፣ ገንዘብና ዝና ባህሪን ይቀይራሉ ወይስ በማንኛውም ሲቹዌሽን ወጥ የሆነ የራስህ ባህሪ አለ? ሌሎች ሰዎችን በእውቀታቸው፣ በገንዘባቸው፣ በእውቅናቸው ላይ መሰረት ያደረገ ተለዋዋጭ ክብር ነው የምትሰጣቸው ወይስ ሰው በመሆናቸው ብቻ ታከብራቸዋለህ? ካንተ በአንዳች ነገር የሚበልጡን ሆነ የሚያንሱትን የመናቅ አባዜ አለብህ? የውሳኔ ሰው ነህ? መለየት ካለብህ ሰዎች መለየት ያለብህ የግድ በጥል ወይም አስቀይመ መለየት እንዳለብህ ነው የሚሰማ? ሰላማዊ በሆነ መንገድ መለየት ያለብህን ሰዎች የመለየት ስነ ልቦና አለ? መቅረብ ያለብህን ሰዎች እነሱ አንተን እስኪቀርቡ ድረስ ትጠብቃለህ ወይስ ራስህ ሄደህ ትቀርባቸዋለህ?
በዙሪያ እንዲኖሩ የምትፈልጋቸው ሰዎች አሉ? አመስጋኝ ነህ? ፈጣሪን በቀን ስንቴ ታመሰግናለህ? ሚስትህንና ልጆችን በይፋ ከልብ የመነጨ አመሰግናለሁ የሚል ቃል አውጥተህ አመስግናቸው ታውቃለህ? በነገራችን ላይ ልጆች በተፈጥሯቸው ከወላጆች ምስጋና የመራብ ወይም የመፈለግ ባህሪ ያላቸው ሲሆን ከወላጅ ምስጋና ተነፍጎ ያደገ ልጅ ለቻይልድሁድ ትሮማ የመጋለጥ እድል አለው። ይህም ፓሬንታል ኔግሌክት ወይም ኢሞሽናል ኔግሌክት ተብሎ ነው የሚገለጸው። ከዚህ በተቃራኒ በወላጆቻቸው ተመዝግነው የሚያድጉ ልጆች ውስጣዊ ተነሳሽነታቸውና ንቃታቸው ከፍ ይላል። ይህም ኢንትሪንሲክ ሞቲቬሽን ተብሎ ይገለጻል በስነ ልቦና ሳይንስ። ለማንኛውም ወደ ጥያቄው እንመለስ። ወላጆችን፣ ወንድም እህቶችንና ጓደኞችን አመስግናቸው ታውቃለህ? ራስህንስ አመስግነህ ታውቃለህ? ፖርኖግራፊ አዘውትረህ ትመለከታለህ? ፖርኖግራፊ የምትመለከተው በአካል ሴት ልጅን ማናገርና ለወሲብ ማዘጋጀት ስላቃተ ነው? ሴት ልጅን ማናገር ወይም መጀናጀን ትፈራለህ? ሴቶች እንደሚጠሉ ይሰማል? ሴት ልጅን ማማለል የምትፈልገው በገንዘብ ብቻ ነው? ከሴት ልጅም ሆነ ከሌሎች ሰዎች ተወዳጅነትን ለማግኘት ገንዘብን ብቻ መጠቀም እንዳለብህ ይሰማል? ስንፈተ ወሲብ አለብህ? በሴት ልጅ ጀግና ለመባል ብለህ ለስንፈተ ወሲብ የሚሰጠውን መድኃኒት ትጠቀማለህ? በወሲብ ጀግንነት የምትኮራ አይነት ሰው ነህ? ከተለያዩ ሴት ጋር ካልተኛ በቀር ከአንድ ሴት ጋር ብቻ መቆየት እርካታ አይሰጥህም? የወሲብ ሱስ እንዳለብህ ይሰማል? ባለትዳሮችን ለወሲብ የማሳደስ ሱስ አለብህ? ወሲብ የገቢ ምንጭ ነው ወይም ወሲብ የገንዘብ ምንጭሽ ነው? እስካሁን ቢቆጠር ስንት ባለሀብቶች አጫወቱሽ? ከእነዚያ ውስጥ ባለትዳሮች ስንት ናቸው? ወደፊት ስታገቢ የአንቺ መሰሎችሽ ከባልሽ ጋር ብተኙ ምን ይሰማሻል? አንቺ የሰራሽውን ጥፋት ሌሎች በአንቺ ላይ ሲያደርሱብሽ በእነሱ ትናደጃለሽ ወይስ የዘራሽውን እንዳጨርሽ ነው የሚሰማሽ? ለምስትህ ታማኝ ሳትሆን ከምስትህ ታማኝነትን ትጠብቃለህ? ወይም ምስትህ ታማኝ የመሆን ግዴታ እንዳለባት ይሰማል? ታማኝ መሆን ይከብዳል? በይቅርታ ታምናለህ? እስከዛሬ ይቅር ያላልካቸው ነገሮች ስንት ናቸው? በበቀል ታምናለህ? ስንቶችን ተበቀልካቸው? ውድ የዮናዳብ ሚዲያ ዩቲዩብ ቻናል አድማጮች በቀጣዩ ጊዜ እስካሁን ለቀረቡት ጥያቄዎች በምስጢራዊ የማስታወሻ ደብተሮቻችሁ ላይ ያስቀመጣችሁትን የየራሳችሁ ምላሻችሁን እንዴት ከስነ ልቦና ሳይንስ አንጻር መዝናችሁ ያላችሁበትን ስነ ልቦናዊ ደረጃ ማወቅ እንደምትችሉ የማቀርብላችሁ ይሆናል። ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ በመሆንና መልእክቱ ለብዙዎች እንዲደርስ እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ። ዮናዳብ ነኝ። ቻው።